አጼ ቴዎድሮስ ከባለ ታሪኮች አንዱ በመሆናቸው ታሪካቸውን ለመጪው ትውልድ የሚያወርስ የዚህን ሐውልት መሠረት እናኖራለን። ቀዳማዊ ኃይለ ሥላሴ 1960 ዓመተ ምህረት። አጼ ቴዎድሮስ ካለፉ ከመቶ ዓመት በኋላ በ1960 ዓመተ ምህረት ግርማዊ ጃንሆይ ቀዳማዊ ኃይለ ሥላሴ በቸርችል ጎዳና መሃል ላይ የሚገኘውን አደባባይ አጼ ቴዎድሮስ አደባባይ ተብሎ እንዲሰየም አድርገው ሐውልታቸውም እንዲቆም የመሠረት ድንጋይ አኑረው ነበር። በዚህም ዕለት ባደረጉት ንግግር በዚህ ዓለም ፍጡር የሆነ ሁሉ ዘመድ የሌለው የለም። የዝምድና ጉዳይ ለብቻው ተወስኖ ይልቁንም መሪ የሆኑ ሰዎች ለሕዝቡ በሚያደርጉትና በሚሰሩት ታላላቅ ነገር የሚያበጁት ዘመድ መላውን የአገራቸውን ሕዝብ ነው። በዚህ ረገድ የሚፈጽሙትም ውለታ ያልተዘነጋ እንደሆነ ከዝምድና በላይ የሆነ ዘላለማዊ መተሳሰሪያ መታሰቢያ ሆኖ ይኖራል። አጼ ቴዎድሮስ ከባለ ታሪኮች አንዱ በመሆናቸው ታሪካቸውን ለመጪው ትውልድ የሚያወርስ አንድ መታሰቢያ እንዲቆምላቸው አዘዝን። ይህንን ታላቅ ሰው ሐውልት የመሠረት ድንጋይ በዚህ ቦታ ስናኖር ጀግንነታቸውንና ቆራጥነታቸውን ለአገራችንም አንድነት ብዙ ሥርዓቶችን በማከናወን ላለንበት ዘመን ተቀዳሚ ሆነው የሠሩትን ታሪኮች በመገንዘብ በውጭ ሀገር ያሉ ጸሐፊዎች የተዉትን መጻሕፍት በመመልከትና በአገራችንም ሰዎች ሲያያዝ የመጣውን ታሪክ ተመልክተን ይህን ሁሉ በማሰብ የዚህን ሐውልት መሠረት እናኖራለን።